ሰዎች ሰውን የሚሳደቡት በተዘዋዋሪ የሚሰድቡት ሰው እነሱ መሆን የሚፈልጉት አይነት ሰው ነው። ባይዘይ ብዙ ባለሀብት የምንላቸው ሰዎች ብዙ ገንዘብ እያላቸው መኪና፣ ቤት፣ ድርጅቶች እያሏቸው ደስታ ይርቃቸዋል አይደለም። ምክንያቱም በተለያየ አጋጣሚ ገንዘባቸውን፣ ሀብት ንብረታቸውን በመሰብሰብ ሂደት ውስጥ የሚያስከፉት፣ የሚያስቀይሙት፣ የሚያስነቡት ሰው አለ። የሚያዝንባቸው የሆነ ሰንበድ ያለ በዚህ አጋጣሚ ህልናቸው ረፍት ያሳጣቸው። ሰው ሁሉ ተሳዳቢ የሚሆነው ለምን ይመስላል ላልከው ጥያቄ፣ ለምሳሌ ስኬታማ የሆነን ሰው፣ አንድ ትልቅ ደረጃ የደረሰን ሰው ልሳደብ የምችለው እኔ እንደሱ መሆን ባለመቻሌ የኔን ድክመት ከበር ማደርግበት ወይ ረድተኛል አይደል? ሰዎች ሰውን የሚሳደቡት በተዘዋዋሪ የሚሰድቡት ሰው እነሱ መሆን የሚፈልጉት አይነት ሰው ነው። እነሱ መሆን ባለመቻላቸው፣ እሱ ደረሰበት ደረጃ መድረስ ባለመቻላቸው የሚፈጠር የቁጭት ውጤት ነው እንጂ የተለየ ነገር አይደለም። በጣም ምርጥ ስራ እየሰሩ ያሉን ሰዎች የሚሳደቡ ሰዎች አሁን ዝም ብለህ ተመልክተህ ከሆነ ለምሳሌ በበጎ አድራጎት ላይ ተሰማርተው ማስተር አብነት ፔጅ ላይ ገብተህ ብታይ የሚሳደብ ሰው አለ። ያ ምንድን ነው? እኔ በጎ መሆን ነበረብኝ ግን በጎ ሰው መሆን አልቻልኩም የሚል ስሜት የወለደው ነው። ሌላ ምንም አይደለም። መልካም ሰዎችን ሊሳደብ የሚችለው መልካም ባለመሆኑ የተፈጠረበት የቁጭት ፍሬ ነው። አንድ ሰው ሀብታም ሰዎችን ከመሬት ተነስቶ ሊሳደብ የሚችለው እሱ ሀብታም ባለመሆኑ የፈጠረበት የቁጭት ፍሬ ነው። ስለዚህ ሰው የሚሳደበው የውስጡን ቁጭት ነው። ህሊናው ምን ነው አንተ የትም መድረስ አልቻልክም፣ መልካም ሰው መሆን አልቻልክም ለሚያቃጭልበት የህሊናው ጥያቄ ከቨር ፔጅ ማብጀቱ ነው። ተረድተኛል አይደል? አይምሮን ህሊናውን እየሸወደ መሆኑ ነው። ሰውን የሚሳደበው ራሱን ለመደበቅ ብሎ ነው። ሌላ ምንም ትርጉም የለውም። ሰው እንዴት ደስተኛ ይሆናል ላልከኝ ጥያቄ፣ በብዙ መንገድ ደስተኛ መሆን ይቻላል። ምክንያቱም ይቻላል የሚልህ ምንም ሳይኖራቸው ደስተኛ መሆን የሚችሉ እየቻሉ ያሉ ሰዎች ስላሉ፣ ገንዘብ ሳይኖራቸው፣ ጤና ሳይኖራቸው፣ ቤተሰብ ሳይኖራቸው እንዲሁ ደስተኛ መሆን እየቻሉ ያሉ ሰዎች ብዙ ናቸው። እኛ ደግሞ ያለንን ቆጥረን ያለንን ተመልክተን እስኪ ምን እንዳለን አይተን አይበቃም ብለን ደስተኛ አለመሆን አንችልም። ያለንን ነገር መመልከት የጀመርን እለት ነው መደሰት የምንጀምረው። ያለንን ሰውነታችንን፣ ተፈጥሯችንን፣ በነገራችን ላይ የተፈጥሯችንን የሰውነታችንን ጥቅም የምንረዳው የሌለን እለት ነው። አይን የሌለው ሰው የአይንን ጥቅም በደንብ ጠንቅቆ ያውቃል። ጆሮ የሌለው ሰው የጆሮን ጥቅም ጠንቅቆ ያውቃል። የእግርን ጥቅም እግር የሌለው ሰው ጠንቅቆ ያውቃል። ልክ እኛም ለአንድ ቀን እነሱ በሆኑበት ቦታ ሆነን ተመልሰን እንደነበር ብንሆን ለሰውነታችን ያለን ቫልዩ የምንሰጠው ሪስፔክት፣ ባለን ሰውነት ብቻ የምናገኘው ደስታ ምንም ወደር የለው ነበር። ግን አተን ስላላየ ነው፣ ሳይኖረን ስላልሞከር ነው ምንም ይመስለናል። አይናችንም እያየ ነው፣ ጆሮአችንም እየሰማ ነው፣ እጃችንም ተች እያደረገ ነው። ይሄ እጅ ተነስቶ እዚህ ጋር የሆነ ነገር በልቶኝ እንዲባክ ቀላል ነገር ይመስላችኋል አይደል? ግን የሆኑ አካላት እጅ ሳይኖራቸው መላ ሰውነታቸው ሲቀነቅናቸው እንኳን መንካት የማይችሉ ሆነው እጅ ቢኖረኝና መንገድ ላይ ወድቄ ተኝቼ ብኖር ብለው የሚመኙ እልፍ ናቸው። የሰውነታችንን ጥቅም የተፈጥሯችንን በኦክሲጅን ውለው የሚያድሩ ሰዎችን አስባቸው ታውቃላችሁ? ሰዎች እየገፏቸው የሚሄዱትን ሰዎች አስባቸው ታውቃላችሁ? ይህንን ማሰብ ስንጀምር ራሳችን ያለን ነገር በቁጥር የማይዘለቅ እንደሆነ ስናውቅና ስንረዳ ደስተኛ እንሆናለን። ፈጣሪ የሰጠለክ አልፍ ነው ማለት እንጀምራለን። ከዚህ በተጨማሪ ደስተኛ እንድንሆን እውነትን እንድንኖር፣ ሰው እውነትን መናገር፣ እውነትን መኖር፣ ስለ እውነት መመስከር የሚወድ ከሆነ ደስተኛ ነው የሚሆነው። ሰዎች ቢያገሉት ደስተኛ ነው የሚሆነው። ከህሊናው ጋር አይጣላም፣ ከፈጣሪው ጋር አይጣላም። ቢታሰር ደስተኛ፣ እስር ቤት ሆኖ ደስተኛ ነው የሚሆነው። ቢርበው ደስተኛ ነው የሚሆነው። እውነትን ስለሚኖር ማለት ነው። እውነትን የተናገረ እውነትን የሚኖር ሰው ደስተኛ ነው መቼም ይሁን መቼ። ውሸታም ስንሆን ግን ብንበላ የምንበላው አያረካንም፣ ብንጠጣ የምንጠጣው አያስደስተንም። ትዳራችን ምንም እንኳን ገንዘብ ሙሉ ቢሆን ሀብት ሙሉ ቢኖረን ምንም ስሜት አይሰጠንም። ምክንያቱም የደስታ ምንጩ ህሊናችን ጋር ነው። ህሊናችን ካረካ ወይንም ደግሞ ህሊናችን ውስጥ የተቋጠረ መጥፎ ጥያቄ ካለ ደስተኛ ነው። ስለዚህ እውነተኛ ነው። ለምን እንዋሻለን? ህሊናችንን መጻረር የለብንም። ማንም ሰው ከፈጣሪና ከህሊናው የሚያመልጥ የለም፣ አይቻልም። አንተ ሰርቀህ ከሆነ ከህሊና አታመልጥ። ሰርቀሃል፣ ሌባ ነህ ይላል። ሌሊትም ስትተኛ ቀንም በስራ ላይ ሰርቀሃል፣ ሌባ ነህ ይላል። እረፍት ያሳጣል። ስለዚህ ደስታ በኤኒሚስ ካንተ ይርቃል ማለት ነው። ስለዚህ ከህሊና ጋር የሚጻረር ነገር አትስራ። ደስተኛ መሆን የምትፈልግ ከሆነ ማድረግና መከወን ስለቻልክ ሳይሆን ማድረግ ስላለብህ ብቻ አድርገው። ሌሎች ሰዎችን ሊጎዳ፣ ሌሎች ሰዎች ሊያስቀይም፣ ሊያስከፋ አለመቻሉን እርግጠኛው። ምክንያቱም በኋላ ከህሊና ጋር ይጻረራል። ሰዎች አልቅሰውበት ከሆነ አንተ የሰራኸው ስራ በምን ተአምር ደስተኛ ልትሆን አትችልም። ባይዞይ ብዙ ባለሀብት የምንላቸው ሰዎች ብዙ ገንዘብ እያላቸው መኪና፣ ቤት፣ ድርጅቶች እያሏቸው ደስታ ይርቃቸዋል አይደለም? ምክንያቱም በተለያየ አጋጣሚ ገንዘባቸውን፣ ሀብት ንብረታቸውን በመሰብሰብ ሂደት ውስጥ የሚያስከፉት፣ የሚያስቀይሙት፣ የሚያስነቡት ሰው አለ። የሚያዝንባቸው የሆነ ሰንበድ ያለ በዚህ አጋጣሚ ህሊናቸው ረፍት ያሳጣቸው። አንተ እኮ ክፉ ነህ፣ አንተ እኮ መጥፎ ሰው ነህ፣ አንተ እኮ ማትረባ ነህ፣ እከሌ ያልቅሶብሃል ይለዋል። ያ እደሰትበታለሁ፣ አሴት አገኝበታለሁ ብሎ ያመነበት ገንዘብ ረፍት ይነሳዋል ማለት ነው። ስለዚህ ክፉን ነው። ጥፋትና ክፉነት ከህሊናችን ጋር የሚጻረር ነው። ከህሊናችን ጋር የሚጻረር ማንኛውም ነገር ደግሞ መቼም ቢሆን መቼ ደስተኛ እንዳንሆን የሚያደርገን። ሰው የሚጨነቀውስ ለምንድን ነው ካልከኝ የዚህ ተገላቢጦሽ
ከመልካምነት ሲርቅ፣ በክፋትና ክፉነት ሲዘፈቅ፣ መጠቀም ያለበትን እድሜውን ጊዜውን ሳይጠቀም ሲቀር፣ መስራት ባለበት ጊዜ መስራት ሳይችል ሲቀር፣ ማግባት ባለበት ወቅት ማግባት ባለመቻሉ፣ መውለድ ባለበት ወቅት መውለድ ባለመቻሉ፣ ቤተሰቦቹን መርዳት ባለበት ወቅት መርዳት ባለመቻሉ፣ መማር ባለበት ወቅት መማር ባለመቻሉ፣ ብቻ በኤኒሚንስ የሚጸጽተውን ነገር ባስቀመጠ ቁጥር ሰው ለጭንቀት ይዳረጋል። በተለይ ደግሞ ለማይፈታ ጭንቀት የሚዳረገው ሰው የትላንት ጸጸት ውስጥ ሲገባ ነው። ስለዚህ የሚጸጽተንን ነገር ባናስቀምጥ ነገ ስናስታውሰው ወይኔ ምን ሆኜ ነው ይሄንን ነገር አለመስራት ይሄንን ነገር መስራቴ ለምንድን ነው ምን ሆኜ ነው አሞኝ ነበር እንዲህ ብለን ራሳችን ጊዜ ጸጸት ባህር ውስጥ እንዳንገባ እንሆናለን። የሚቆጨንን ነገር አንስራ፣ ጊዜያችንን በከንቱ አናባክ ነው። የትላንት ጊዜያችንን በማባከናችን ምክንያት ዛሬ በብዙ የጸጸት ባህር ውስጥ እየሰመጠን የምንገኝ ብዙ ሰዎች አለ። ይህ ምንድነው? ለጭንቀት የሚዳርገን ነው። ድሎችን አለመጠቀም፣ ጊዜያችንን በትክክል አለመጠቀም፣ መስራት የሚገባንን ነገር ትተን መስራት የሌለብንን ነገር በልግና ቦታ ላይ መቆየታችን፣ የማይረባ የማይጠቅም የህይወት ዘመንን ማሳለፍ ሰው ለጭንቀት እንዲዳረግ ለብስጭት እንዲዳረግ ያደርገዋል። ይህ ምንድነው መፍትሄው ካልከኝ የሚጸጽተንን ነገር አለመስራት። ዛሬ ቢመችን ዛሬ ቢደላን ሰው መጉዳት ሰው ማስቀየም በሰዎች ላይ መጥፎ ነገር ማድረግ እድሉ ቢኖረን ስልጣኑ ቢኖረን ገንዘቡ ቢኖረን ነገ ለህሊናችን የሚቀመጥ ቆሻሻ ነገር ነውና እንቶ ጸጸት የሚሆነንን ደስታችንን ሊያርቅብንና ጭንቀታችንን ሊፈጥርብን የሚችል ነገር ነውና ነገ ልንጸጸትበት የምንችለው ምንም አይነት ስራ አንስራ።